ሰላም የቻናላችን ቤተሰቦች እንደምን አላችሁ? ሰላም ነው ወይ? ዛሬ ሪፍሌክሽን ኦፍ ዘ ላይን የሚለው ውስጥ አንድ ጥያቄ እንሰራለን። ሪፍሌክሽን ኦፍ ዘ ላይን የሚለው ዩኒት 11ኛ ክላስ ማቲስ ላይ ያለ ነው። ይህን አንብባችሁ በጣም አስቸጋሪ ነው፣ እውነት ነው። ግን እኔ አጭር የፎርሙላ ነገራችኋለሁ። በቀላሉ ዘዴ እንዴት አድርጋችሁ ሁለት ቤት የሚፈጀውን በአራት ማክሲማም 5 መስመር መስራት እንደሚችሉ አሳያችኋለሁ ማለት ነው። ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ላይክ አድርጉ፣ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ አድርጉ። ደግመን እንገናኝ፣ ሰብስክራይብ አድርጉ። በልቀት እንዴት ነው የምንሰራው? በቀላሉ ዘዴ ምን መሰላችሁ? አንዲት ፎርሙላ አለች። እሱ ምን ይላል? y equals to 1 over m ፕላስ እዚህ ጋር x አለች፣ x ፕላስ 1 ፕላስ 1 over m ሲባዛ በc ሲቀነስ b over m ኪናዋን m b c ከየት እንደምናመጣ አሁን ነገራችኋለሁ ማለት ነው። እሺ መጀመሪያ ይሄን ፎርሙላ ያዙልኝ። እሺ ከዛ ምን እናደርጋለን? ኤሳችን ማይነስ 3x ማለት ፕላስ y ኢኳልስ 2 ከዚህ ምን እናደርጋለን? ለy ሶልቭ እናደርጋለን። ገባችሁ አይደል? ለy ሶልቭ እናደርጋለን። ለy ሶልቭ በሚችኛው ወደዛ አምጣ። y ኢኳልስ 3x ይሆናል አይደል? ፕላስ y ኪናዋ ኔጋቲቭ ወደዛ ስትል ፖዚቲቭ ትሆናለች። ያኛው l ደግሞ እንዳለ ነው። l y ኢኳልስ 2x ፕላስ 4 ነው የሚሆነው። በቃ ቫሪያብሎች እናወጣለን ማለት ነው። m ኢኳልስ 3 የዚህ ኮኤፊሺየንት ማለት የፈርስት b ኢኳልስ 2 ኪናዋ የፈርስት ላይ ነው። c ኢኳልስ 2 ኪናዋን እንወስዳለን። ኢኳልስ 4 እሺ አሁን ገባችሁ አይደል? ቫሪያብሎቹ በቃ አሁን ሰብስቲቱት ማድረግ ይቻላል፣ ቀላል። እሺ y ኢኳልስ 1 ኦቨር m ማችን 3 እናጣለን። x ፕላስ 1 ፕላስ 1 ኦቨር 3 ሲባዛ በ4 አይደል? ሲያችን 4 እናጣለን 4። እሺ ሲቀንስ ቢያችን እዚህ ግራት ቢ 2 ኦቨር ዋት m ማችን እዚህ ጋር 3 በቃ ሲምፕሊፋይ እናደርግ። ይሄው y ኢኳልስ 1 ኦቨር 3 x ነው አይደል? እዚህ ውስጥ ምን ይሆናል? ይሄው እዚህ ውስጥ አንዳለን በዚህ ብናባዛ ሲጀምር 4 ኦቨር 3 ይሆናል አይደል? እሺ ሲባዛ በ4 ሲቀነስ 2 ኦቨር 3 አሁን እሺ ይሄው ምን ይሆናል? ይሄን በዛ ባስ እሺ እዚህ y ኢኳልስ 1 ኦቨር 3 x አይደል? ፕላስ እቺኛውን በዚህ በሚናባዛ 6 ኦቨር 3 እቺ ማይነስ 2 ኦቨር 3 ይሄው እዚህ ውስጥ ማን እንዳለ እንበልና የሁሉም ውስጥ ለሁሉም እንትን እንውሰድ። 3 የጋራ ነው አይደል? 3 የጋራ ወሰደ 3 የጋራ እሺ ፕሮሚዝ አለ ወይ ወደዛ እንትን ማድረግ ትችላላችሁ። ይሄን እዚህ ጋር እንስራ። እሺ ዋይን ወደዛ እናምጣት። 1 ኦቨር 3 x ማለት እንዴ ማይነስ y ፕላስ 16 ኦቨር 3 ማይነስ 2 ኦቨር 3 ኢኳልስ 0 ማለት አይደል? የጋራ 3 እንውሰድ፣ ሁሉም የጋራ 3 እንውሰድ። እሺ 3 ሲካፈል ለ3 1 ሲባዛ በ1 ስለዚህ x ብቻ ይሆናል ማለት ነው። እሺ 3 እዚህ ውስጥ አንድ አለ። 3 ሲካፈል ለ1 ሲባዛ በ1 ሲካፈል ለ3 ሲካፈል ለ1 3 አይደል? ሲባዛ በ1 ማይነስ 3 y ይሆናል ማለት አይደል? እሺ 3 ሲካፈል ለ3 ሲባዛ በ16 ሲደመር 16 ከዛ 3 ሲካፈል ለ3 ስንት ይሆናል? 3 ሲካፈል ለ3 አንድ አይደል? ሲባዛ በ2 ማይነስ 2 ኢኳልስ 0 እዚህ ውስጥ አንድ አለ። ይሄን በዚህ አባዛ 0 ይሆናል ማለት ነው። ስለዚህ ይሄው በቃ ፋይናል አንሰራችን x ማይነስ 3y ሲጋ ስንት ይሆናል? 16 ሲቀነስ 2 ሲደመር 14 ኢኳልስ 0 በቃ ለቅ ኢኩዌሽናችን ማለት ነው። እንደዛ አድርጋችሁ በቀላሉ መስራት ትችላላችሁ ማለት ነው። መጽሐፍ ላይ በጣም አስቸጋሪ ነበረ። መጽሐፍ ላይ እንኳን 2 ቤት ነው ጨረሰው። እዚህ ግን ይሄው ስንት መስመር ፈጀር? ቢያንስ 1 2 3 4 አራተኛው መስመር ላይ ያገኛል ማለት ነው። ስለዚህ እንደዛ አድርጋችሁ በቀላሉ መስራት ትችላላችሁ። ኤግዘምፕሽን ልንገራችሁ። ይሄ ፎርሙላ የሚሰራው ፎር ሁለተኛ ላይን ኦፍ ሪፍሌክሽን ዘ ላይን ኦፍ ሪፍሌክሽን እቺኛዋ ሁለተኛው ላይን ላይ ኮኤፊሺየንቱ የኤክስ ኮኤፊሺየንት 1 ሲሆን ብቻ ነው የሚሰራው ማለት ነው።
እዚህ ጋር አንድ ካልሆነ ይሄ ፎርሙላ አይሰራም። ጥንቃቄ አድርጉ ማለት ነው። እዚህ ጋር አንድ ካልሆነ አይሰራም ፎርሙላው። ስለዚህ እዚህ ጋር አንድ ከሆነ ብቻ ፎርሙላው የምትጠቀሙት ማለት ነው። እንደዛ አይነት አጭርና ግልጽ የሆነ ቪዲዮዎችን ማግኘት ከፈለጋችሁ ዩቲዩብ ቻናላችን ጆይን አድርጉ፣ ሰብስክራይብ አድርጉ። እንደዛ ቀላል ለእናንተ ይጠቅማል ብለን የምናስበው እናመጣችኋለን ማለት ነው። ስለዚህ ያለን ቆይታ ይሄን ይመስላል። መልካም ጊዜ። ስለተከታተላችሁን እናመሰግናለን። ግን እንደተጠቀማችሁበት ተስፋ አድርጋለሁ። ላይክ አድርጉ ያላደረጋችሁ፣ ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። ሰላም ቆዩ። መልካም የጥናት ጊዜ